እንዴት ናችሁ? የዩቲዩብ ቤተሰብ ሰላም ናችሁ? ደህና ናችሁ? አለን ሰላም ነው። እስኪ ዛሬ አንዳንድ ጥያቄዎችን እመልሳለሁ ብዬ መጥቻለሁ። ከዚህ ፊት የሰራኋቸው እንትን ነበር። አንድ ዩቲዩብ ቪዲዮ ሰርቼ ነበረ። ምን የምትል ነበረች? የሲንግል ፌዝ ኤነርጂ ሜትር ኢንስታሌሽን እና እንዴት ይሰራል እና ከዛ በኋላ ደግሞ ወደ ሎድ እንዴት እንጠቀማለን፣ እንዴት ዲስትሪቢዩት የምናደርገው የሚለውን ነገር ሰርቼ ነበረና እዛ ላይ የተለያዩ ጥያቄዎች ነበሩ። እነዛን ጥያቄዎች እስኪ አጠር አድርጌ ለመመለስ ልሞክር። የሚነሱት ጥያቄዎች ከዚህ በላይ እንደምታዩዋቸው ብዙ ናቸው ያሉትና የተወሰኑትን ነው ያነሳዋቸው። ከነዛ ጥያቄዎች ውስጥ ለምሳሌ እንዴት ነው ብሬከር ሸንት ልናደርግ የምንችለው? ትልቁ ብሬከር ከፊት ለፊት ሆኖ ትንሹ ብሬከር ነው ከኋላ የሚሆነው ወይስ ትንሹ ብሬከር ነው ከፊት ለፊት ሆኖ ትልቁ ብሬከር ነው? እና የሚመሳሰሉ ጥያቄዎች ነበሩና እዛ ላይ አውርቻቸው ነበረ። ኖርማሊ ግን ዝሮ እስኪ ጠቅላይ ያላችሁ ነገር ደግሞ ዛሬ ልንገራችሁ እና በዛው ጥያቄዎቹ ይመለሳል ብዬ አስባለሁኝ። መጀመሪያው ከሲንግል ፌዝ ቆጣሪ ከመብራት ኃይል የሚመጣልን አንድ ፌዝ እና አንድ ኒውትራል ነው። አንድ ፌዝ እና አንድ ኒውትራል ይመጣልናል። ከዛ ፌዙ ቆጣሪው ሲገባና በብሬከር አልፎ ለኛ ይሰጠናል። ከዛ በኋላ ያለው ከብሬከሩ በኋላ ያለው የሚጠቀመው ሬሲደንሻሉ ነው ወይም ደግሞ ባልካው ነው ወይም ደግሞ ባለቤቱ ነው። ቆጣሪውን ያስገባው ሰውዬ ነው። ለምን እንዳስገባ የሚጠቀመው ራሱ ነው። ከዛ በኋላ የሚኖሩት ስራዎች ግን ያው ኢንስታሌሽን የሚችል ሙያተኛ ከተሰሩለት የሚፈልገውን ነገር ራሳቸው ዲፔንድ አድርገው ሰውየው የሚፈልገውን ነገር ካቀረበ በኋላ እነዛ ነገሮች የሚሰሩት እና በመጀመሪያ ደረጃ ምን ያስፈልገናል? ከዛ በኋላ ዲስትሪቢሽን ቦርድ ያስፈልገናል። ዲስትሪቢሽን ቦርድ ማለት ምንድን ነው? ብሬከሮቹን እንደረድራቸዋለን። ከዛ ብሬከሮቹን ከደረደርን በኋላ ነው እንደ እያንዳንዳቸው ፓወር የምንሰጠው። ነገር ግን ብሬከሮቹን ከመደረደራችን በፊት ብሬከሮቹ ባለስንትና ለምን እቃ ነው የምንጠቀማቸው የሚለውን ማወቅ ይገባናል ማለት ነው በመጀመሪያ ደረጃ። ከዛ በኋላ ነገሮችን እንዴት ማስቀመጥ ይኖርብናል የሚለው ነገር የምናስበው። ለምሳሌ ግራውንድ ፕላስ ከሆነ ወይ ደግሞ የምድር ቤት ብቻ የምንሰራ ከሆነ እዚህ አንዲት ዲስትሪቢሽን ቦርድ እናስቀምጣለን። which means ግድግዳ ላይ የምናያት ብሬከር የለችም ዲስትሪቢሽን ቦርድ፣ እሷን እናስቀምጣለን ማለት ነው። ከዛ በኋላ እሷን ካስቀመጥን በኋላ ብሬከሩን ለመደርደር ወይም ስንት ብሬከር ያስፈልገናል የሚለው ባለቤቱ የሚጠቀማቸውን እቃዎች መጀመሪያ መረጃ እንወስዳለን። ለምሳሌ ባለቤቱ የሚጠቀማቸው እቃዎች ምን ምንድን ናቸው? ለቤት ላምፕ ወይም አምፖሎች፣ ሶኬት፣ ኤሌክትሪክ ምጣድ፣ ስቶቭ ኖርማሊ ከሶኬት ጋር ይያዛል። እሺ ምጣድ፣ ኤሌክትሪክ። ከዛ ውጭ ምን አለ? የልብስ ማጠቢያ ማሽን፣ የተለያዩ ብየዳ የሚሰራ ከሆነ ጋራጅ ምናምን የሚሆኑ የተለያዩ ነገሮች የሚጠቀም ከሆነ ከዛ ላይ ዲፔንድ ሆነን ብሬከሩን እናስቀምጣለን። ምክንያቱም አንደኛው ብሬከር ለሌላኛው ስለማይሆን አንደኛው ለሌላኛው አይሆንም። ለምን? አንደኛው ሲበራ አንደኛው የሚጠፋበት ታይም ነው፣ አንደኛው የሚጠፋበት ያኛው የሚበራበት ታይም ስለሆነ ይዘብራርብናል። ስለዚህ ለሾርትም እንዳያጋልጥ ማለት ነው። ስለዚህ ለላምፕ ከሆነ ለላምፕ አንድ ብቻው፣ ለሶኬት ከሆነ ለሶኬት፣ ለኤሌክትሪክ ምጣድ ከሆነ ለኤሌክትሪክ ምጣድ፣ ለልብስ ማጠቢያ ማሽን ለልብስ ማጠቢያ ብቻ፣ ለስቶቭ ከሆነ ለስቶቭ፣ ለተለያዩ ነገሮች ሰውየው ዲፔንድ ያደርጋል ማለት ነው ባለቤት እንደሚፈልገው ነገር። ከዛ እነዚህን ከለየም በኋላ ለምሳሌ ለላምፕ ስንት አምፕ ብሬከር መጠቀም ያለብኝ? 25 አምፕ ከሆነ 25 አምፕ ላለው ማለት ነው። ለሌላስ ለሶኬት ስንት ነው መጠቀም ያለብኝ? ባለ 32 ከሆነ 32 አምፕ። ባለ ኤሌክትሪክ ምጣድ 50 ከሆነ 50 አምፕ። ባለ ልብስ ማጠቢያ ማሽንስ 25 ከሆነ 25። ለብየዳ ከሆነ 32 ከሆነ 32 አምፕ። ከዛ በኋላ ባለ 25 ስንት አለኝ? 2 ከሆነ 2 ባለ 25 ብሬከር ያስፈልገኛል። ባለ 32 አንድ ከሆነ 1 ባለ 32፣ ባለ 50 ስንት ያስፈልገኛል ብለን እንደረድራቸዋለን።
ልክ ባለ 25 ሁለት ከሆነ ሁለት አለኝ ሲደመር ባለ 32 ስንት አለኝ? 3 አለኝ። 3 ሲደመር ባለ 50 ስንት አለኝ? 2 ሲደመር 53 ደግሞ ስንት አለኝ የሚለውን ነገር ካወቅን በኋላ ለምሳሌ 10 ብሬከር የሚያስፈልግ ከሆነ 10ሩን ጥቅማቸውን አውቀናል፣ ለምን እንደምንጠቀማቸው ማለት ነው። ከዚህ በኋላ እንደምናደርገው ማለት ነው ወስደን 10ሩን በአግባቡና በቦታቸው ብሬከር ያቺ የሰራ ዲስትሪቢዩሽን ቦርድ ላይ ብሬከሮቹን እንገጥማለን ማለት ነው። ከዛ ከገጠምን በኋላ ፓወር ነው የሚፈልጉት አይደለ? ፓወር ሲፈልጉ ያ ፓወር ከየት ነው የምንሰጠው ነው። ያንን ፓወር ከየት ነው የምንሰጠው ነው። ያንን ፓወር ከየት ነው የምንሰጠው ስንል ያንን ፓወር የምንሰጠው ከቆጣሪ ካለው ብሬከር ጋር ወስደን ቀጥታ ዲስትሪቢዩሽን ቦርድ ላይ የምናስገባት አንድ ብሬከር አለ። ያቺ ማለት ዘሜን ኮንትሮለራችን ማለት ነው። የሁሉንም ኮንትሮል የምታደርግ ማለት ነው። ከዛ እሷን እንሰጣለን ማለት ነው። እሷ ላይ ከሰጠን በኋላ ኖርማሊ ከማን እንወስዳለን? ከእሷ ሸንት ያደርግን እንሰጣለን ማለት ነው። ፎር ኤግዛምፕል የብየዳው ቢበላሽ የብየዳው ብሬከር ሾርት ቢያደርግ የሚጠፋው የብየዳው ብሬከር ብቻ ነው የሚጠፋው፣ ሌሎቹ ጋር አይጠፋም ማለት ነው። ስለዚህ እሷን አንደርስታንድ አድርገን ብሬከሩን እንገጥማለን ማለት ነው። አሁን ቀጥታ ወደ ዋይሪንግ ዲያግራሙ ልውሰዳችሁና ዋይሪንግ ዲያግራሙን ላሳያችሁ። ከዛ በኋላ ወደ እንትኑ እንመጣለን። ዋይሪንግ ዲያግራሟ እችን ትመስላለች። ዋይሪንግ ዲያግራሟ እንደምታሳየን ይሁት ከዚህ ከኢዩ ሳይድ ወይም ከመብራት ኃይል የሚመጣልን ገመድ አለ። ዋናው ገመድ ይሄ ማለት ፌዝ እና ኒውትራል ማለት ነው። እንዳወራ ነው ይሄ ፌዝ ነው፣ ይሄ ደግሞ ኒውትራል ነው። ቀጥታ ይመጣልናል። የት ነው የሚገባልን? ኤነርጂ ሜትር ውስጥ። ኤነርጂ ሜትር ውስጥ ይገባልናል። እቺ ብሬከር ነች። እቺ ደግሞ እንዳለ ቦክሷ ኤነርጂ ሜትር ቦክስ ነች። ከዛ ይሄ ኒውትራል ነው። ኒውትራሉን እዚህ ጋርም ኮኔክት አድርጎ ኮኔክሽን ስላለው ከዚህ እንደዚህ መውሰድ ይቻላል፣ ችግር የለውም። ኒውትራል ነው ብቻ አንደርስታንድ እንድታደርጉት ነው። ከዛ ይሄ ቀጥታ ይመጣና የት ይገባልናል? እንዳልነው ዲስትሪቢዩሽን ቦርድ የሰራን ዲስትሪቢዩሽን ቦርድ ላይ ስበን በገመድ እናስገባዋለን ማለት ነው። ፎር ኤግዛምፕል እዚህ ጋር የምናስገባው ይታያቸዋል። እነዚህ ብሬከሮቻችን ናቸው። እነዚህ ይሄ ብሬከራችን ነው፣ ሰብ ዲስትሪቢዩሽን የሰራ ነው ማለት ነው። እቺ ብሬከራችን የብሬከር ሆልደር ነው። ይሄ እቺ ብሬከር ሆልደር ነች። ይሄ እንዳለ እነዚህ ብሬከሮቻችን ናቸው ማለት ነው። ከዚህ በኋላ ብሬከሮቻችን ቅድም የደረደርናቸው አሉ 25 32 ምናምን ባለ 10 ምናምን የደረደርናቸው አሉ አይደል? እነዚህ ናቸው ማለት ነው። ቁጥራቸውን ያው ስንት ነው ቅድም ለይተን አስቀምጠናል ማለት ነው። ከዛ ምተን ነው የምንሰካቸው። ከዛ እቺ ብሬከር ሜን ብሬከራችን ነች። ለማን ለአይሚን እዚህ ጋር ቆጣሪ ያለን ከዚህ ጋር ቆጣሪ አምጥተን እዚህ ጋር አስገባናት ብሬከር አለች። እቺ ሸንት ያደረግነው ከዚች ጋር ነው ለሁሉም ከታች በኩል ለሁሉም ብሬከር ያደረግነው። ኖርማሊ ከዚህ ጋር ካደረግነው እቺ ብሬከር ከተበላሸች ሁሉም ይጠፋል። አሁን ሞኒተር የምናደርገው በማን ነው? በቆጣሪዋ ብሬከር ብቻ ነው ሞኒተር የምናደርገው። ኦኬ አሁን ሞኒተር የምናደርገው በቆጣሪዋ ብሬከር ብቻ ነው። ቆጣሪ ብሬከር እዚህ ጋር ይመጣል። እዚህ ጋር ገባ። አያችሁት? እዚህ ጋር እንዳለች አስገባናት ማለት ነው። ከዚህ በኋላ ሸንት እያደረግን ወሰድን። ይሄ ማለት ልክ እቺን ብሬከር ሞኒተር ስናጠፋው ሙሉ ፓወር ይወጣል። ከዚህ ጋር ሸንት አድርገን ስለወሰድን እቺን ኦን ስናደርግ ደግሞ ሙሉ ፓወር ያገኛል። ግን ይሄ ብሬከር ቢበላሽ እነዚህን ኢፌክት አያደርግም። ይሄ ብቻ ነው የሚበላሸው። ፓራላል ነው ኮኔክት የተደረጉት ለየራሻል ተደርጎ ፓወር የተሰጣቸው። ይሄኛውም ተመሳሳይ ይሄ ቢበላሽ ሌሎቹ ይሰራሉ ማለት ነውና ከዚህ በኋላ ነው እንግዲህ ሎዶቻችን የምንሰጠው። ቅድም ያልነው ለአምፖል፣ ለኤሌክትሪክ ምጣድ፣ ለሶኬት፣ ለምናምን ያልናቸው ከዚህ በኋላ ነው የምንሰጠው። ይሄ ሎዳችን የሚሆነው ማለት ነው። ኒውትራላችን ከዚህ ቀጥታ ይመጣና የኒውትራል ኮኔክሽን እዛችሁ ግድግዳዋ ላይ ትኖራለች። ያችን ኒውትራል ኮኔክሽናችን እዚህ ጋር ትኖራለች። ከዛ ኒውትራላችን ይሄ ይሆናል ማለት ነው። ኒውትራላችን እዚህ ጋር ኮኔክት ይደረጋል። ለምሳሌ አንድ ከዚህ ጋር ሎድ እንስጥ ብንል ይሄ ሎድ ከሆነ እዚህ ጋር አምፖል ቢሆንልን እቺን አምፖል ከዚህ እንሰጠዋለን። ከዛ ከዚህ ደግሞ አንድ ኒውትራል እንደዚህ አድርገን እንሰጠዋለን። ይሄ አምፖል ፓወር ያገኛል፣ ይበራል ማለት ነው። ከዚህ በኋላ ግን ሌሎች ምን አሉ? ስዊቾች አሉ። አንድ የተነሳለኝም ጥያቄ ነበረ። ይሄ ጥያቄ ምንድነው? ከሶኬት በኋላ ነው ወይ ስዊች ከብሬከር በኋላ ነው ወይ ስዊች የምንሰራው ብሎ ነበር። አዎ ከብሬከር በኋላ ነው ስዊች የሚሰራው። ስዊች ማለት የአንዷን አምፖል መቆጣጠሪያ ብቻ ነው። ስለዚህ ከዚህ በኋላ ነው ስዊቾቹን የምንሰራው ማለት ነውና ይሄን ይመስላል። ያልገባቸው ጥያቄ ካለ መልሳቸውን ጥያቄውን አንሱልኝ። ይወልካም ደግመዋለሁ ማለት ነው።